ያለምንም ልፋት ምንም ሳልሰራ ብቻ 80,000 በአንድ ቀን የሰጠኝን ወይም $8 የሰጠኝን ፕላትፎርም ይዤላችሁ መጥቻለሁ። አፑ ታካ ላይቭ ይባላል። ሰምታችሁት ሊሆን ይችላል ማለት ነው። ግን ወደ ስራ ያልገባችሁ ሰዎች ይህን ቪዲዮ ካያችሁ በኋላ ቀጥታ ወደ ስራ እንደምትገቡ ተስፋ አደርጋለሁ። በጣም ምርጥ ፕላትፎርም ነች። ምንም ሳትለፉ 80,000 ሌላ ፕላትፎርም ላይ እንዴት ለፍታችሁ እንደምታገኙ ታውቃላችሁ። ዊዝድሮ ደግሞ 100,000 ነው። 20,000 ጨምራችሁ ዊዝድሮ ማድረግ ትችላላችሁ። ትላንትና የኢትዮጵያ ባንኮች ገብተዋል። ዊዝድሮ ሜትድ ለሚያሳስባችሁ ይሄ ለእናንተ መፍትሄ ነው ማለት ነው። በጣም የሚገርም አፕሊኬሽን ነው። ሙሉ አሰራሩን ይዤላችሁ መጥቻለሁ። ከታስክ አሰራር እስከ ዊዝድሮ ድረስ ያለውን በዛሬ ቪዲዮ የማሳያችሁ ይሆናል። ላይክ እና ሰብስክራይብ በማድረግ ቪዲዮውን ጀምሩ። ኮሜንት ላይ ወይም ዲስክሪፕሽን ቦክስ ላይ ደግሞ የአፕሊኬሽኑ ሊንክ አለ። አፑን ዳውንሎድ አድርጉት። መጀመሪያ አፑን ከከፈታችሁት በኋላ እንደምትመለከቱት ፓርቲ የተቀመጡ ብዙ ኢትዮጵያኖች አሉ። እነሱን ያሳያችኋል ማለት ነው። ወንድ ልጅ ቀጥታ ከገባ በኋላ ፓርቲ ብቻ ነው መቀመጥ የሚችለው። ላይቭ ለመግባት ሌቭል ይጠይቃል ማለት ነው። እና የወንድ ልጅ ደግሞ ታስክ እዚህ ፕላትፎርም ላይ የለም። በስፒን ነው 200,000 $20 $28 መስራት የምትችሉት በስፒኗ ነው ማለት ነው። ስፒኑ ምንም ሳያለፋችሁ ነው ወዲያው ዊዝድሮ ማድረግ የምትችሉት ማለት ነው። ሴት ከሆናችሁ ግን ቀጥታ ዴሊ ታስክ ስላላችሁ ቬሪፋይ ካረጋችሁ በኋላ ታስክ መስራት ትችላላችሁ። ቬሪፋይ የምታረጉበት ቦታ የቱ ጋር ነው? እዚህ ጋር ልክ አፑ እንደከፈታችሁ እናንተ አዲስ ስለሆናችሁ ከቢኑ እታች ቬሪፋይ የሚል ነገር አለ። እሱን በመንካት በቀላሉ ቬሪፋይ ማድረግ ትችላላችሁ። ምንም ያስቸግር ነገር የለውም ማለት ነው። ከዛ ታስክ አለ ማለት ነው። ታስክ ሴንተር አለ። እሱ ላይ ትገባላችሁ። እኔ አሁን ወንድ ስለሆንኩኝ እንደምትመለከቱት ምንም አይነት ታስክ የለኝም። ኢንቪቴሽን ታስክ እና የስፒኗን ብቻ ነው የሚያመጣልኝ ማለት ነው። ሴት ስትሆኑ ግን በ3 ሰዓት በመቀመጥ 4,000 ዴሊ ታስክ ለኒው ካመሮች መስራት ትችላላችሁ። ከሳምንት በኋላ ደግሞ 1,000 ሚል ይሰጣችኋል ማለት ነው። እንደምትመለከቱት እኔ እዚህ ጋር ስፒን በማድረግ ነው ዩኤስዲቲዎችን ዶላሮችን መሰብሰብ የምችለው። ኢንቫይት በማድረግ የስፒን ካርዶችን መሰብሰብ ይችላሉ ማለት ነው። ወንዶች ይሄኛውን በመጠቀም ወይም ሴቶችም ይሄን መጠቀም ትችላላችሁ። ሴቶች ይሄን በመጠቀም ወዲያውኑ ዊዝድሮ ማድረግ ትችላላችሁ። ለምሳሌ ጎቱ አርን ስንለው ወደ ውስጥ ያስገባናል። እንደምትመለከቱት ይሄን ይመስላል ማለት ነው። እዚህ ጋር ከላይ የሚመጡት ካሻውት እያረጉ ነው። ወይም እዚህ ጋር ወረታች ስናረገው እዚህ ጋር ካሻውት ያሬድ ምናምን የሚሉት ካሻውት አርገዋል ማለት ነው። እዚህ ጋር የምትመለከቷቸው እነዚህ ኢትዮጵያኖች ናቸው። ዊዝድሮ ወይም ካሻውት አርገዋል ማለት ነው። 200,000 80,000 ድረስ አርከዋል በቀላሉ ምንም ሳይሰሩ ማለት ነው። እኔም 80,000 ካሻውት አድርጌያለሁ። ካላይ ዋሌት ባላንስ ብሎ 80,000 ወይም $8 ብሎ አስቀምጦልኛል ማለት ነው። 80,000ን ካጠናቀቁ በኋላ ወደ 200,000 ይሄዳል። አሁን 200,000ን ደግሞ ካሻውት ለማድረግ ስንት ነው የቀረኝ? 28 ነው የቀረኝ ማለት ነው። እዚህ ጋር ኦንሊ 28 away from withdrawing ብሎ ያሳያችኋል። በደንብ ገብታችሁ መመልከት ትችላላችሁ። ካልታያችሁ ልክ ይሄን ደግሞ $20ን ወይም 200,000ን ካሻውት ካረኩኝ ወደ 500,000 ይቀጥላል ማለት ነው። እዚህ ጋር ልክ 500,000 ስትሞሉ ደግሞ 1 ሚሊዮን እያለ ይሄዳል። ራንኩ ይሄኛው ነው ማለት ነው። እና ጎቱ ታስክ ጌት ስፒን የሚለው ጋር ለእናንተ በቀን 3 ሊሰጣችሁ ይችላል ማለት ነው። ገና እንደገባችሁ 3ቱንም ስፒን በማድረግ ቀጥታ ስንት ትደርሳላችሁ? 79,000 ምናምን ወይ 78,000 ትደርሳላችሁ። አንድ ሁለት ሰው ኢንቫይት አድርጋችሁ 80,000 ወይም $8 ካሻውት ማድረግ ትችላላችሁ። ስፒን ካረጋችሁ በኋላ ስፒኑ ሲያልቅባችሁ እንዴት ነው የምትሰሩት የሚለውን እንመልከት። በየቀኑ በመግባት ለ5 ደቂቃ ሰው ፓርቲ ላይ ወይም ወንበር ላይ በመቀመጥ አንድ ስፒን ካርድ ማግኘት ትችላላችሁ። ወይም ደግሞ ሰዎችን በመጋብዙበት ሰዓት እነሱ ቬሪፋይ ሲያደርጉ 2 ካርዶችን ይሰጣችኋል ለእናንተ ወይም 2 ጊዜ ስፒን ማድረግ ትችላላችሁ ማለት ነው። እነሱን በመጠቀም ፖይንቶችን መሰብሰብ ትችላላችሁ። ራሱ የጋበዛችሁ ሰው ደግሞ ማይክ ሃወርስ የሚል ነገር አለ እዚህ ጋር ታስክ 2 ብሎ እነሱ 20 ደቂቃ ሲቀመጡ ሰው ፓርቲ ላይ ለእናንተ አንድ የካርድ ስፒን ይሰጣችኋል። እሱንም በመጠቀም ስፒን ማድረግ ትችላላችሁ ማለት ነው። እኔ አሁን 9 ሰዎችን ጋብዣለሁ። እስቲ የሰጠኝን እንመልከት። እዛው ዲቴል የምትል ነገር አለች። እሱን ስነካው እዚህ ጋር ኢማን ሞላ የሚል ነገር አለ ማለት ነው። እሱ አሁን ዌይት እያለኝ ነው። እዚህ ጋር ቬሪፊኬሽን አልሰጠችም። ልክ ቬሪፋይ ስታረግ ዌይት የሚለኝ እሱ ቬሪፋይ ብሎ ሪሲቭድ ይለኛል ማለት ነው። እዚህ ጋር ከታች ሪሲቭድ ይለኛል። ከዛ ደግሞ ይሄ ቁልፍ የሆነው ሉኪንግ የሚለው ዴሊ ማይክ ሃወርስ የሚለው ደግሞ ልክ ሰው ቤት ገብታ ስትቀመጥ 20 ደቂቃ አንድ የስፒን ካርድ ይሰጠኛል ማለት ነው። እዚህ ጋር ሪሲቭድ የሚለው ፎዚያ አህመድ አሁን ሪሲቭድ ብላለች፣ ስለዚህ ሰጥቶኛል ማለት ነው። እና 15 ደቂቃ ማይክ ላይ ስትቀመጥ እሷ 4 ደቂቃ ብቻ ነው የተቀመጠችው። 15 ደቂቃ ስትቀመጥ አንድ የስፒን ካርድ ይጨምርልኛል። ይሄ ዌት የሚለው እነሱ ገና የሚሰጡኝ ነው ማለት ነው። ሪሲቭድ የሚለው ደግሞ የሰጠኝ ነው ማለት ነው። እንደዚህ አድርጋችሁ ሰዎችን በመጋበዝ የስፒን ካርዶችን
ማግኘት ትችላላችሁ። በቀላሉ $20 $8 መሰብሰብ ትችላላችሁ፣ ሴቶችም ወንዶችም ማለት ነው። እዚህ ጋር አሁን አብዛኛው ፕላትፎርም ስትመለከቱ ለሴቶች ያደላሉ። ነገር ግን ወንዶች እንደዚህ በስፒን በቀላሉ ትሰራላችሁ። አሁን ሌላ ፕላትፎርም ላይ 80 ሺህ ለመስራት ግዴታ ከሳምንት በላይ መጠበቅ ይኖርባቸዋል። እኔ በአንድ ቀን ነው ገና አፑን ከፈትኩኝ፣ ስፒን አረኩኝ፣ 3 ጊዜ እድል ሰጠኝ። ከዛ 3 ሰዎችን እንደጋበዝኩኝ ካሽ አውት አረኩ ማለት ነው። ሴቶች ብትሆኑ ኑሮ ዴሊ ታስክ ስላላችሁ በ4 ቀን ታስክ 80 ሺህ ጨምራችሁ 100 ሺህ ዊዝድሮ ማድረግ የምትችሉበት ሜትድ ይፈጠርላችኋል። ለእናንተ ለሴቶች ዊዝድሮ ለማድረግ በጣም ቀላል ነው። ወንዶችን ብትሆኑ በቀላሉ እንዳታልፉት ማለት ነው። ዴሊ ታስክ የለውም ስላችሁ አፕሊኬሽኑን ቀለል እንዳታረጉት። በጣም ምርጥ ፕላትፎርም ነው። እንደዚህ ሳትለፉ የሚሰጣችሁ ፕላትፎርም አታገኙም መቼም ማለት ነው። ስለዚህ ተጠቀሙበት። ላይቭ ለመግባት ሌቭል ይጠይቃል ወንዶች ማለት ነው። ሌቭል 5 ይጠይቃል። ሌቭል 5 ከደረሳችሁ በኋላ ላይቭ መግባት ትችላላችሁ፣ ግን ምንም አይነት ታስክ አይሰጣችሁም ማለት ነው። ወንዶች መስራት የምትችሉበት ኤጀንት ኮሚሽን በመሰብሰብ ነው። ኤጀንት ሆናችሁ በመስራት ኮይን ሴለር ሆናችሁ ስፒን በማድረግ ወይም ኢንቫይት እያደረጋችሁ ብዙ ዶላሮችን መስራት ትችላላችሁ እዚህ ፕላትፎርም ላይ ማለት ነው።